የመጀመሪያው ከዓለምም ከራስህም የደበከውን እውነታ ታወጣብሃለች ሴት ልጅ ከልቧ ስትወድህና አብራስቶን ከዓለምም ከራስህም የደበከው ባጭሩ ደካማ ጎንህን ማለት ነው። ብዙ ወንድ እዚች ጋር ነው አግሬሲቭ የሚሆነው ምናምን ምክንያቱም ደካማ ጎናችንን አይደለም ከዓለም ከራሳችን ራሱ ደብቀን ነው የምንኖረው። በቃ ለማስክ አለ ስትሮንግ ነኝ ታፍ ነኝ ፕሮቫይደር ነኝ ምናምን ብለህ ታፍ የምትጫወተው አለ ለዓለም ራስህንም እንደዛ ነው የሆንክ እንዲመስል አክቹሊ ፕራክቲካሊ በተግባር የምትፈትነ ግን ሴት ነች ህይወት ላይ አረም ታፍ መሆንህን አክቹሊ የምርም በህይወት ላይ ታፍ መሆንህን ኦር ደግሞ ፕሮቫይደር መሆንህን በህይወት ላይ አክቹሊ ኢሞሽናል ኢንተለጀንት መሆንህን አክቹሊ ህይወት ላይ ጄኒዩንሊ ባይ ዘ ዌይ ደካማ ጎንህን እንደ ሴት ልጅ የሚያሳይ የለም። የቪዲዮ ብዙ ወንዶች ተናደዋል። ሴት ልጅ ታውቃለች ነው ጄኒዩን ከሆነች ሁሉም ሴት አላልኩም። በንጹህ ልብ የምታፈቅር ሴት ንጹህ ልብ ያላት ሴት ከክሪቲሲዝም ከማጣጣል አንተን ከመጥላት ሳይሆን ቤስት ቨርዥን እንድትሆንላት ከመፈለግ ቤስት ባል እንድትሆንላት ከመፈለግ ፊውቸርን ከማሰብ አብራ ለመኖር ረጅም ልጆቹ ወልዳ ያንተን ሌጋሲ ለማስቀጠል ከማሰብ የተነሳ ጥቃቅን እንኳን የሚባሉ ዋጋ ላይ ያስከፍሉ የሚችሉ ስህተቶችን እንድታስተካክል ጉሮሮን ትይዛለች። ስራ ላይ ላይፍ ላይ ፐርሰናል ነገር ላይ ስፒሪቹዋሊቲ ላይ ደካማ ጎንህን ዊክነስህን በደንብ ነው የምታወጣው። አክቹሊ በተግባር ቴስት ታረጋለች። ሊሚትን ስትሬች አርገህ ተወጥረህ አቅምህ ድረስ ውስጥ ያለውን ወንድነት እስክታወጣው ድረስ ነው የምትለጥጠው አቅምህን። አንተ ራሱ በህይወት በዚህች አጭር ጊዜ ውስጥ አረጋቸዋል ብለህ ያላሰብካቸውን ነገሮች እንድታረግ ፑሽ ታረጋለች። ገብቷል አይደለም? ይሄ ሊሚቲንግ የሆነው እንትንን በደንብ ነው የምትገፋው። ይጫኑሃል ባይዘው ሴቶች እስከ አቅምህ ምን ድረስ እንደሆነ የተሰጣቸው ኔቸር ነው ይለጥቷል። ኢሞሽናል ስቴቢሊቲን አንዳንዴ ጠቅ አድርገው አናደው ምን ድረስ እንደምትቋቋም ያዩሃል። ገብቷል አይደለም? በትንሽ ነገር የምትል ከሆነ ተመዘንክ ማለት ነው። ይሄ ጄኒዩን ኔቸራቸው ሲወዱ ግን አንተን ዲስትሮይ ለማድረግ አንተን ዋጋ ለማስከፈል አንተን ምስቅልቅልን ለማውጣት ሳይሆን አንተ እነዛን ደካማ ጎኖችን አክቹሊ እንድታሸንፋቸው አክቹሊ የተሻለ እንድትሆንላቸው ማለት ነው። ቤስት እንድትሆንላቸው ከመፈለግ ማለት ነው። በጣም ከመውደድ የተነሳ ለኔ ብለው ከማሰባቸው የተነሳ አንተ ውስጥ ኩራት ስላላቸው በአንተ እድገት በአንተ ስኬት በአንተ መለወጥ በአንተ የሆነ ቦታ መድረስ በጣም ስለሚኮሩ ሴቶች በፍቅረኛቸው ወር በባላቸው በጣም they push you to the limit ፑሽ ያደርገዋል እስከ ጥግ ድረስ። አንተ ራስህ ማለት ነው ፕሮቫይድ በማድረግ ረገድ ሊሆን ይችላል ተረዳኝ ፕሮቴክት በማድረግ ረገድ ሊሆን ይችላል ኢሞሽናል ኢንተለጀንስ በሆነ ረገድ እንዳልኩት እስከ ሊሚትህ ስትሬች አርጋ ዊክነስን እንድታቀው ደካማ ጎኑን the most problem እንደው ታውቃለህ ወንድ ልጅ ግን እቺን ደካማ ጎኑን ማወቋ ራሱ ያናድደዋል። ሞኝነታችን ገባ ተሸፋፍኖለት እንዲቀጥል ላይ ይፈልገው ኦር ደግሞ ኢጎ በቃ ብድግ ይላል ጓ ይላል ምናምን። ብልጥ ከሆንክ የምሬን ነው የምልህ ጄኒዩን ከሆነቻች ሴት ጄኒዩን ሲል ግን በጣም ሎያል መሆን አለባት ለአንተ የምትወድህ ከልቧ። ምክንያቱም ሴት ልጅ ሎያሊቲዋን ስታጣ አብራ ታጣለች የኢንቱዊሽን ፓወሯን አቅቧን ታጣለች። ይሄ በግልጽ ነው የምናገረው። ጄኒዩን ከልቧ ነገሮችን የምታስበውን ባህሪዋን ስለምታጣ she will just be nobody። እውነት ለመናገር ካንተ ጋር በተያያዘ ነው ያልኩት as a human being አይደለም። ጄኒዩን ከሆነች እንዳልኩት ንጹህ ልብ ያላት በቃ ታማኝ ስነ ስርዓት ያላት ቤተሰቦቿን አክባሪ ከልቧ የምትወድ አንተ ላይ ታምና ልቧን አንተ ላይ አሳርፋ ያለች ፍቅረኛ ሞር ሚስትም ከሆነች ግን እንዳልኩት የምትሰራቸው ስህተቶች ይታወቃታል። ኦር ደግሞ የምትሰራቸው ስህተቶች ስለ ይሄ የሚያቅትህ ቦታ ወር የሚያቅትህን ቦታ ጫን ፕረስ ታደርጋለች። ገባ ለምሳሌ ባጥርህ እንዴት ነው ባልጠነከረው በኩል ሄደህ ወንድ ኮንክ ትላላ ተጠጋግነዋለህ አይደለም በግቢህ ቤት ዊክ በሆነበት ቦታ እኮ ይሄድክ እሁድ ቀን ምናምን ካያ አባቶች አጥር ሲያጥሩ አይታጠቅ ግቢ ውስጥ ኦር የሆነ ነገር ዊክ በሆነበት ሳይት ልክ እንደዛ ያን ዊክ ሳይድህን ዝም ብላ ኢግኖር አለም አርጋ ምታልፈው ትፈልጋለች ትወዳለች ችላ ብላ አታልፈው። እንደሌላው ሴት እኔ ምን አገባኝ ይሄ ከሆነልኝ አትልም እኔ ምን አገባኝ አይሰራም ለሷ ረዳኝ የኔ ጉዳይ ነው። ሴቶች ባይዘው በሚፈልጉ ነገር ላይ እኔ ምን አገባኝ አያውቁም። እንዲህ ተናንቀው እንድታስተካክል ነው ያደረጉ ያ ባህሪ ያላት የምሬ ነው። ወንድ ልጅ ብልጥ ከሆነ እንደው ለሷ እንኳን ፊቷ ደካማ ጎኑን ባያምን እንደው ቢያቅተው ኢጎ ቁጭ ሲል ግን እቺ ልጅ ልክ ነች እንዴ ማለት አለበት። she's making you stronger